የኢሞ ተጠቃሚዎች የማያውቋቸውን 5 ጠቃሚ የሆኑ ሴቲንጎችን ላሳያችሁ። እነዚህ ሴቲንጎች በውስጣቸውም የኢሞ አካውንታችሁ መጠለፉንና አለመጠለፉን የምታውቁበት ሲሆን እንዲሁም የቪዲዮ ኮል ጥራቱን ከፍ የሚያደርግ ነው። በተጨማሪም ብዙ ሴቲንጎችን የምታስተካክሉ ሲሆን ይህን ቪዲዮ እስከመጨረሻው በማየት ብቻ ማወቅ ትችላላችሁ። ከዛ በፊት ለዚህ ቻናል አዲስ የሆናችሁ ሰዎች ይህን ቻናል ሰብስክራይብ፣ ላይክ፣ ሼር በማድረግ ተባብሩ። አይቆጥርባችሁም። የመጀመሪያው ሴቲንግ የሚሆነው አውቶ ዳውንሎድ ነው። አውቶ ዳውንሎድ ማለት በኢሞ አፕሊኬሽን ላይ የምታደርጓቸውን ከሰዎች ጋር የምትላላኳቸውን ፋይሎች በራሱ አውቶማቲካሊ ወደ ስልካችሁ የሚያወርድ ነው። ይሄ ደግሞ የስልካችሁ ስቶሬጅ ቶሎ እንዲሞላ ያደርጋል። አሁን በማሳያችሁ መንገድ ይህንን መዝጋት ትችላላችሁ። በመጀመሪያ ሞባይላችሁ ውስጥ ወደሚገኘው የኢሞ አፕሊኬሽን ትሄዳላችሁ። በመቀጠልም እንደዚህ ከመጣላችሁ በኋላ ፕሮፋይላችሁን አንዴ ትጫናላችሁ። ከዛም ከታች ከሚመጡላችሁ አማራጮች መካከል ሴቲንግ የሚለውን አማራጭ ትነካላችሁ። ከዛም ልክ እንደዚህ አይነት ገጽታ ሲያመጣላችሁ በቀስት የማሳያችሁን ቻት የሚለውን አማራጭ ትነካላችሁ። ከዛም እሱን ከነካችሁ በኋላ መሃል ላይ የሚገኘውን ቻት ሴቲንግ በሚለው አማራጭ ውስጥ ሁለት የተዘረዘሩ ነገሮችን ታያላችሁ። የመጀመሪያው አውቶ ሴቭ አፍተር ሪሲቭ የሚል ነው። ሁለተኛው ደግሞ አውቶ ሴቭ አፍተር ሴንድ የሚል ነው። እነዚህ አማራጮች ሁለቱ የሚላኩላችሁንና እናንተ የምትልኳቸውን ኢሜጆች አውቶማቲካሊ ወደ ስልካችሁ የሚያወርዱ ነው። ስለዚህ አሁን በማሳያችሁ መንገድ በመጀመሪያ የሚገኘውን አውቶ ሴቭ አፍተር ሪሲቭ የሚለውን ሴቲንግ ተነካላችሁ። በመቀጠል ልክ እንደዚህ ሲያመጣላችሁ የመጀመሪያው ፎቶ የሚል አለ፣ እንዲሁም ሁለተኛው ደግሞ ቪዲዮ የሚል አማራጭ አለው። እነዚህ ሴቲንጎች ኦን ሆኑ ማለት ቀጥታ የሚላኩላችሁን ነገሮች አውቶማቲካሊ ወደ ስልካችሁ ቀፎ ያወርዳል ማለት ነው። ይህ ደግሞ የስልካችሁ ስቶሬጅ ቶሎ እንዲሞላ ያደርጋል። ስለዚህ በመጀመሪያ ፎቶ የሚለውን አማራጭ ልክ እንደምታዩት ኦን ነው። አሁን በድጋሚ እሱን አንዴ ክሊክ ስታደርጉት ኦፍ ይሆናል፣ በዚህ መንገድ ማለት ነው። አሁንም ከታች ቪዲዮ የሚለውን አማራጭ ትነኩታላችሁ። ከዛም ራሱ ልክ እንደምታዩት አውቶማቲካሊ ኦፍ ሆኗል ማለት ነው። በመቀጠል ባክ አድርጋችሁ ትመለሳላችሁ። ከዛም ከታች አውቶ ሴቭ አፍተር ሴንድ የሚለውን አማራጭ ኦን ነው፣ ስለዚህ ኦፍ ታደርጉታላችሁ ማለት ነው። አሁንም ተመሳሳይ ነው መንገዱ ማለት ነው። በዚህ መንገድ ኦፍ ካደረጋችሁ በኋላ ሙሉን ጨረሳችሁ ማለት ነው። ሁለተኛው ሴቲንግ የሚሆነው ደግሞ ሎክ ስክሪን ነው። ሎክ ስክሪን ማለት የኢሞ አፕሊኬሽናችሁን የምትቆልፉበት መንገድ ማለት ነው። ይህን ስታደርጉ ሌላ አፕሊኬሽኖችን ከፕሌይ ስቶር ሊሆን ይችላል ከተለያዩ አማራጮች አወርዳችሁ ሳይሆን በራሱ በኢሞ አፕሊኬሽን ላይ ተጠቅማችሁ ነው ሎክ የምታደርጉት። ይህን ለማድረግ ደግሞ ኢሞ አፕሊኬሽን ላይ የማሳያችሁ ሴቲንግ አለ፣ ያን ተጠቅማችሁ ማድረግ ትችላላችሁ። ይህንን ለማድረግ ደግሞ በመጀመሪያ ፕሮፋይላችሁ ትጫናላችሁ። ከዛም ልክ እንደዚህ ሲያመጣላችሁ ሴቲንግ የሚለውን አማራጭ ትነካላችሁ። ከዛም ልክ እንደዚህ አይነት ገጽታን ሲያመጣላችሁ ከታች በቀስት የማሳያችሁን አካውንት ኤንድ ሴኩሪቲ የሚለውን አማራጭ ትነካላችሁ። በመቀጠልም ልክ እንደምታዩት አይነት ፊቸር ያመጣላችኋል። በመቀጠል በመጀመሪያ ላይ የሚገኘውን ፓስኮድ ሎክ የሚለውን አማራጭ ትነካላችሁ። ልክ እሱ ስትነኩ ልክ እንደዚህ አይነት ገጽታ ያመጣላችኋል። ስለዚህ ከታች ኢነብል የሚለውን አማራጭ ትነካላችሁ። ከዛም ልክ እንደምታዩት የምትፈልጉትን ፓተርን ወይም ኮድ ታስገባላችሁ። ለምሳሌ ያህል እኔ አንድ ላስገባ 0000 ከዛ 00 ካልኩ በኋላ ወይም እናንተ የምትፈልጉትን 4 ዲጂት ቁጥሮች ከሞላችሁ በኋላ በድጋሚ እሱን ሙሉት ይላችኋል። ስለዚህ እኔ በድጋሚ 00 ሞላለሁ። ልክ እንደምታዩት ከሞላችሁ በኋላ ሰክሰስፉል ይላችኋል። ስለዚህ እናንተም ደን ትሉታላችሁ። ከዛም ልክ እንደዚህ አይነት ፊቸር ያመጣላችኋል። ከዛም እናንተ ምን ታደርጋላችሁ? ከታች አውቶ ሎክ የሚለውን አማራጭ ትነካላችሁ። ካስፈለገም ደግሞ ከታች አንሎክ ዊዝን ፊንገርፕሪንት የሚለውን አማራጭ መጠቀም ትችላላችሁ። ስለዚህ አውቶ ሎክ የሚለውን አማራጭ ከነካችሁ በኋላ ልክ እንደምታዩት ኤቭሪ ታይም የሚለው አማራጭ ላይ ትነኩታላችሁ። በዚህ መንገድ ካደረጋችሁ በኋላ አሁን ቼክ እናደርገዋለን ማለት ነው።
ልክ እንደምታዩት ከኢሞ አፕሊኬሽን ወጥቻለሁ። ስገባ ፓስኮዱን ወይም መጠየቅ አለበት ማለት ነው። ልክ እንደምታዩት ፓስወርዱን ሙላና ግባ ነው የሚለው። ስለዚህ በዚህ መንገድ ማድረግ ትችላላችሁ። እኔም አሁን ኮዱን ሙልቼ ገባለሁ ማለት ነው። ይህ ጥቅሙ አንድ ሰው እናንተን ስልክ በድንገት ቢወስድባችሁ የተላላካችሁትን ፋይል እንዲሁም የተለያዩ ቴክስቶችን እንዳያቅ ወይም እንዳያይ ያደርገዋል። በዚህ መንገድ ማስተካከል ትችላላችሁ። ሶስተኛው ሴቲንግ ደግሞ ማኔጅ ዲቫይስ ነው። ማኔጅ ዲቫይስ ማለት የኢሞ አፕሊኬሽናችሁ መጠለፉንና አለመጠለፉን የምታረጋግጡበት መንገድ ነው። ይህን ለማድረግ ደግሞ አሁን በማሳያችሁ ሴቲንግ መሄድ ትችላላችሁ። ይህንም ለማረጋገጥ ደግሞ በመጀመሪያ ፕሮፋይላችሁን ትጫናላችሁ። በመቀጠልም ሴቲንግ የሚለውን አማራጭ ትነካላችሁ። ከዛም ልክ እንደዚህ ያመጣላችሁ ከታች ማኔጅ ዲቫይስ የሚለውን ወይም በቀስት የማሳያችሁን ትነካላችሁ። ልክ እንደምታዩት ይህን ማኔጅ ዲቫይስ የሚለውን ሴቲንግ ስትነኩ ልክ እንደዚህ አይነት ፊውቸር ያመጣላችኋል። ይህ ማለት የእናንተ ኢሞ አካውንት በሌላ ሰው አካውንት ሎጊን መደረጉን የሚያረጋግጥላችሁ ነው ወይም መጠለፉን ማለት ነው። ስለዚህ ልክ እንደምታዩት ኢንአክቲቭ ዲቫይስ ብሎ ከታች ሆነር የሚባል ስልክ ላይ ይሄ የኢሞ አካውንት ሎጊን ተደርጓል ማለት ነው። ነገር ግን ልክ እንደምታዩት ኦንላይን ዋን የሚለው ይሄ አሁን የምጠቀምበት ስልክ ነው። ስለዚህ እኔ አሁን በማላውቀው ስልክ ወይም ሆነር በሚባል ስልክ ላይ የኔ አካውንት ሎጊን ተደርጎ እየታየ ነው ማለት ነው። ስለዚህ አሁን በዚህ አጋጣሚ እናንተም ስገቡ እንደዚህ ከሆነ አሁን በማሳያችሁ መንገድ ታጥፋላችሁ ማለት ነው። ልክ እንደምታዩት እዚህ ጋራ የድሌት ወይም አይከን አለች። ስለዚህ እሷን አንዴ ትነካላችሁ። ከዛም ልክ እንደምታዩት ድሌት ይላችኋል። ድሌት ትሉታላችሁ። ከዛም ልክ እንደምታዩት ድሌት ያደርጋል። በዚህ መንገድ የተጠለፈባችሁን ማወቅ ትችላላችሁ ማለት ነው። ልክ እንደምታዩት ኦንላይን ዋን ብሎ እዚህ ጋር የምትጠቀሙበትን ስልክ ገልጾላችሁ ራይት ካለ ይሄ አልተጠለፈም ራሱ ስልክ ነው ማለት ነው። ስለዚህ በዚህ መንገድ ማስተካከልና ማወቅ ትችላላችሁ ማለት ነው። አራተኛው ሴቲንግ ደግሞ የሚሆነው ኮል ሪንግቶን ነው። ኮል ሪንግቶን ማለት በኢሞ አፕሊኬሽናችሁ ላይ ሰው ሲደውልላችሁ እናንተ የምትፈልጉትን ድምጽ እንዲያሰማችሁ ወይም የጥሪ ድምጽ እንዲያሰማችሁ የምታደርጉበት ሴቲንግ ነው። ይህን ለማድረግ ደግሞ አሁን በማሳያችሁ ሴቲንግ ተከትላችሁ ማስተካከል ትችላላችሁ። የኢሞ አፕሊኬሽን ላይ ሰው ሲደውልላችሁ መዝሙርም ሊሆን ይችላል፣ መዝሙርም ሊሆን ይችላል፣ ሌሎች ነገሮችን ሲደውልላችሁ እንዲሰማችሁ የምትፈልጉ ከሆነ አሁን በማሳያችሁ መንገድ ታስተካክላላችሁ። በመጀመሪያ የፕሮፋይል አይከናችሁ ትጫናላችሁ። በመቀጠልም ሴቲንግ የሚለውን አማራጭ ትነካላችሁ። ከዛም ልክ እንደዚህ ሲያመጣላችሁ ፈንክሽን የሚለውን ወይም በቀስት የማሳያችሁን ትነካላችሁ። ከዛም ልክ እንደዚህ ሲያመጣላችሁ ወደ ታች ስክሮል በማለት ከታች ኮለር ቶን የሚል አለ። ስለዚህ እሱን አሁን በቀስት የማሳያችሁን ትነኩታላችሁ ማለት ነው። ከዛም እሱን ከነካችሁ በኋላ ልክ እንደምታዩት ሎድ አድርጎ የተለያዩ ዘፈኖችም ሊሆኑ ይችላሉ ያመጣል ማለት ነው። ስለዚህ ከነዚህ ከተዘረዘሩት መካከል ሊሆን ይችላል ወይም እናንተም ደግሞ የምትፈልጉት ከራሳችሁ ፋይል ላይ ከሆነ እዚህ ጋር ከላይ የቀስት ምልክት የሚመስላል እሱን አይከን ነክታችሁ የምትፈልጉትን ከዛም እዚህ ጋር ኢምፖርት ሙዚክ የሚለውን አማራጭ ነክታችሁ የምትፈልጉትን ሙዚቃ ማድረግ ትችላላችሁ። ካልሆነ ደግሞ በቪዲዮ መልክ የምትፈልጉ ከሆነ ኢምፖርት ፍሮም ቪዲዮ የሚለውን አማራጭ ነክታችሁ ከዛ እንደዚህ ፐርሚሽን ሲመጣ አለው ትሉታላችሁ። ከዛም የምትፈልጉትን ቪዲዮ እዚህ ላይ መርጣችሁ ሰው ሲደውላችሁ በቪዲዮ መልክ ሊሆን ይችላል ኮል ያሳያችኋል ማለት ነው። የመጨረሻው ሴቲንግ የሚሆነው ሎዳታ ሞድ ነው። ሎዳታ ሞድ ማለት አብዛኞቻችሁ ስልኬ ካርድ በላብኝ ዳታ ካበራው ማለት ቶሎ እየጨረሰብኝ ነው ለምትሉ ሰዎች መፍትሄ የሚሆን ሴቲንግ ነው። የኢሞ አፕሊኬሽን በራሱ ሎዳታ ሞድ ስላለ እሱን ተጠቅማችሁ ብዙ ካርድ እንዳይበላችሁ ወይም ዳታችሁ ቶሎ እንዳያልቅ ሊያደርግ ይችላል። ይህ ሴቲንግ ደግሞ አሁን በማሳያችሁ መንገድ ማስተካከል ትችላላችሁ። ይህንን ለማስተካከል ደግሞ ቀጥታ ፕሮፋይላችሁን ትነካላችሁ። ከዛም ሴቲንግ የሚለውን አማራጭ ትነካላችሁ። በመቀጠልም ልክ እንደዚህ ይመጣላችሁ ስቶሬጅ ኤንድ ዳታ የሚለውን አማራጭ ትነካላችሁ። ከዛም ልክ እንደዚህ ያመጣላችሁ ዳታ በሚለው ስር የተመደቡ ነገሮች አሉ። የመጀመሪያውን ሎ ዳታ ሞድ የሚለውን አማራጭ ትነካላችሁ። ከዛም ልክ እንደዚህ ካመጣላችሁ በኋላ
ሎ ዳታ ሞድ የሚለውን ልክ እንደምታዩ ጠፍቷል። ስለዚህ በዚህ መንገድ ኦን ታደርጉታላችሁ ማለት ነው። ይህን በማድረጋችሁ ቶሎ ካርድ እንዳይበላችሁ በኢሞ አፕሊኬሽን ላይ ማድረግም ትችላላችሁ። የዛሬው ቪዲዮአችን ይህንን ይመስላል። ከተመቻችሁ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ በማድረግ ተባበሩኝ። ማንኛውም ጥያቄ ካላችሁ ኮሜንት ስር በትን በመጻፍ ትችላላችሁ። ለዚህ ቻናል አዲስ የሆናችሁ ይህ የሚጠቅማችሁ ቻናል ስለሆነ ሰብስክራይብ፣ ላይክ፣ ሼር አድርጉ። አሁን በድጋሚ ቴንክ ዩ